ሃናን በህይወት ሊያድናት የሚችል ሰው የነበረው እንድሪስ ማሩ ነው። ምክንያት ካላችሁ ከ50,000 ሰው በላይ ላይቭ በነበረበት ሰዓት እሷ በህይወት የለችም፣ እኛ ደግሞ እሷ በህይወት አለች ብለን ስንከራከራቸው መረጃ ማቅረብ የነበረባቸው እነሱ ነበሩ። ግን እነሱ መረጃ አንተ አቅርብ አሉ መጀመሪያ እንድሪስ ማሩን። ሌሽ ምክንያቱም ፈርተውት ነበር እንድሪስ ማሩን። የሆነ ቪዲዮ የሆነ ሰው ልኮለት ይሆናል እሷ ሙሉ በሙሉ የሚያሳይ ቪዲዮ ብለው ፈርተው ነበር። ልጅቲቱን የሚገሏት ከሆነ ከዛ ጊዜ በኋላ ነው። ምክንያቱም ጉዳዩ በውስጥ መጨረስ ነው የነበረበት። እንድሪስ ማሩ ደጋግሞ ይህን ጉዳይ በውስጥ እንጨርሰው ብሎ እየለመነ ነበር። ግን እዚህ ጋር አንጥተው የሚዲያ ጋጋታ አረጉ። ሃና እምትሞት ከሆነም ከዛ በኋላ ነው እንጂ ከዛ በፊት በህይወት እንደነበረች እርግጥ ነው። እሷን ሊያድናት የሚችል ሰው የነበረው እንድሪስ ማሩ ነው። እንድሪስ ማሩ አንድ ቀን አበባ ሲለምን አይተነው አናውቅም። አንድ ቀን ገብቶ ላይቭ ላይ ታብታብ አንድ አበባ ሁለት አበባ ሲል አይተነው አናውቅም። ለሐቅ የቆመ ሰው ነበር። ሌሎቹም ለሐቅ የቆሙ ናቸው። ግን እንደ እንድሪስ ማሩ እሷን ሊያድናት የሚችል ሰው አልነበረም። ይሄው ነገሩ እየዛለ መጥቶ ካሁን በኋላ እሷን ገለዋት ጉዳዩ እኮ ሁለተኛ ሳምንት ሊይዝ ነው። የሁለት ሳምንት ሬሳ ራሱ ሊያቀርቡ ይችላሉ እኮ በቃ። ከዛ በኋላ ጉዳዩ እኮ ይዘጋ። እንደዚህ እያለ ይቺ ልጅ በህይወት ነበረች፣ ግን በውስጥ የሚጨርሱት ጉዳዩ ከዚህ ባልደረሰ ነበር። በእኔ አስተሳሰብ ሃና ከዛ ጊዜ በኋላ ነው ልትገደል የምትችለው እንጂ ከዛ ጊዜ በፊት በህይወት ነበረች። ፌክ መረጃ አቅርበው የእንድሪስ ማሩ መረጃ ለማየት ነበር እነሱ ሐሳባቸው። ምክንያቱም አስተማማኝ መረጃ እንደሆነ እርግጠኛ ነበሩ። በህይወት እንዳለች ስለሚያውቁ እሱ ደግሞ የሆነ እርግጠኛ የሆነ መረጃ አለው እንዳነሳሳት ብለው መረጃ ቅድሚያ እየጠየቁ ነበር። ግን ማን ገቡ? ሁሉም ሰው ዋካታ ብቻ። ይሄ ጉዳይ በውስጥ ተጨርሶ ቢሆን እስካሁን ሃና ከልጇ ተደብልቃ ነበር። እነሱ ሃናን በህይወት አይለቋትም። ምክንያቱም እሷ ከወጣች በጣም ብዙ ሚስጥር ታወጣባቸዋለች። በጣም ብዙ ሚስጥር። ለዛ ነው በቃ። እንድሪስ ማሩ ግን ይመችህ። እኔ እናቴ ትምህርት በጣም ነው የምወድ የማደንቅ